ዛሬ የምንገኘው አሚባራ ፕሮፐርቲ እያስገነባ ያለው መኖሪያ አፓርትመንቶች ግቢ ውስጥ ነው የምንገኘው ማለት ነው። አሚባራ ፕሮፐርቲ የሚገኘው በመሀል ከተማ ፍሬንድሺፕ ፓርክ ፊት ለፊት። ያው አሚባራ ፕሮፐርቲ እንደ ቦታው ማለት ነው በጣም ዘመናዊ የሆኑና ሌክዠሪ አፓርትመንቶች ናቸው እየገነባ ያሉት ማለት ነው። ከባለ አንድ መኝታ ጀምሮ እስከ ባለ አራት መኝታ የሚገኙ ቤቶች ናቸው ማለት ነው። ከባለ አንድ መኝታ ጀምሮ እስከ ባለ አራት መኝታዎች አለ። እነሱም ቤቶች ደግሞ ከትናንሽ ካሬ ጀምሮ እስከ ትላልቅ ካሬዎች አለ። ለምሳሌ ከትንሹ ካሬ ስንጀምር ከ85 ካሬ ጀምሮ አለ። በጣም ሰፋፊ የሆኑ ሳሎኖች የሚኖሩ ሰፋፊ የሆኑ ደግሞ መኝታዎች፣ ኪችኖች፣ በተጨማሪ ላውንደሪ ሩሞች የሚኖሩ መኖሪያ አፓርትመንቶች ናቸው። ከባለ አንድ ጀምሮ እስከ ባለ አራት መኝታ ከ85 ካሬ ጀምሮ እስከ 267 ካሬ ናቸው። አሚባራ ፕሮፐርቲ ለደንበኞች ምቹ በሆነ ሁኔታ ነው የአከፋፈል ሁኔታውን ያዘጋጀ ማለት ነው። አሁን ላይ በ10% ቅድመ ክፍያ ጀምሮ ናቸው ቤቶቹ ለሽያጭ ያቀረብናቸው ማለት ነው። ከዛ ደንበኞች በግንባታ ደረጃ ቀስ እያሉ ቤቱን እስከሚረከቡ ድረስ በዛ ደረጃ የሚከፍሉበት ሁኔታ ነው ያመቻችለው ማለት ነው። አሚባራ ፕሮፐርቲ ከሌላ ሪል ስቴት ምንድን ነው ለየት የሚያደርጋ ከሌሎቹ ሪል ስቴት ለየት የሚያደርጋቸው ነገሮች አለ። ያው በጀርባ ብዙ ነገሮች ታገታ ያለ አንደኛ ላይ ያው ሎኬሽኑ በጣም የሚገርም ቦታ ነው እና ብዙ ነገሮች የሚሆኑ ናቸው። አንደኛ ለመኖሪያ በጣም ምቹ የሆኑ ናቸው። ሁለተኛ ደግሞ ብዙ ቦታዎች አሁን መሀል ከተማ ላይ ጌትድ ኮምፓውንድ አታገኛቸው። ያ ነገር ደግሞ ከሌላ ሪል ስቴት ለየት የሚያደርጉ ናቸው። ሌሎቹ ደግሞ ብዙ ነገሮች በቅርብ ርቀት ላይ የሚያገኙ ናቸው። ለምሳሌ እነዚህ ቅድም ያወራችኋለ ለምሳሌ ሳይንስ ሙዚየም፣ ቤተ መንግስት፣ ሸራተን ሆቴል፣ ፍሬንድሺፕ ፓርክ እነዚህ ነገሮች ብዙ ነገሮች አሉ። ሌሎቹ ደግሞ የሃይማኖት ተቋማት በቅርብ ርቀት ላይ ይገኛሉ። ለአድዋ ድልድዮች ደግሞ ቅርብ ርቀት ላይ ይገኛሉ ማለት ነው። ሌላም ፋይናንሻል ኢንስቲትዩቶች በቅርብ ርቀት ላይ ይገኛሉ። ለምሳሌ ንግድ ባንክ በቅርብ ርቀት ላይ ነው የሚገኘው። ሌሎቹም ይገኛሉ ማለት ነው። ሌሎቹ ደግሞ ሆስፒታሎችም አሉ። ለምሳሌ በቅርብ ርቀት ላይ የሚገኙ ዘውዲቱ ሆስፒታል አለ፣ ጥቁር አንበሳ ሆስፒታል አለ፣ ውዳሴ አለ። እነዚህ በቅርብ ርቀት ላይ ስለሚያገኙት ከሌሎቹ ሪል ስቴቶች ለየት የሚያደርጉ ናቸው። ምክንያቱም በሩቅ ሄዶ የሚያገኙ ሳይሆን በቅርቡ የሚያገኙ ናቸው። በትምህርት ቤት ደረጃም ብናገኛቸው በጣም ትልቅ እና ታዋቂ የሆኑ ትምህርት ቤቶች ይገኛሉ። ለምሳሌ ዲሴ ገብረ ማርያም ትምህርት ቤት ከአሚባራ ፕሮፐርቲ 100 ሜትር ርቀት ላይ የሚገኙ ናቸው። ጥቁር አንበሳ ትምህርት ቤት አለ። ሴኩሪቲ ስናገኝ ያው በጣም የተጠበቀ ሴኩሪቲ ነው። አንድ ሰው ቤት ውስጥ ሲገዛ ከነ ሴኩሪቲ ነው የሚገዛ ማለት ነው። እነሱ ነገሮች የተሟሉ ናቸው። ሌሎቹ ደግሞ ምንድን ናቸው? ብዙ አሚኒቲዎች ጋራ ነው አሚባራ ፕሮፐርቲ እነዚህን ኮምፓውንድ እየገነባ ያለው ማለት ነው። እነሱም መዋኛ ገንዳዎች ይኖራሉ። የልጆች መጫወቻ ጂምናዚየም አለ፣ ባስኬትቦል አለ፣ አይስኬት ወይ ደግሞ በረዶ ማንሸራተቻ በብዛት እኛ ሀገር ያልተለመዱ እነዚህ ነገሮችም ደግሞ ይኖራሉ። ሌላ በተጨማሪ ደግሞ የራሱ የሆነ ከርሰ ምድር ውሃዎች ይኖራሉ። እነዚህ ከርሰ ምድር ውሃ ስንል ብዙ ጊዜ ምንድን ናቸው? ለእቃ ማጠብ ብቻ የሚሆን ነው ብዙ ጊዜ የምናያቸው ከተማ ውስጥ ማለት ነው። እኛ ጋር ግን ካልቸር ተሰርቶ ለመጠጥ እስከሚሆን ድረስ እነሱ ነገሮች አሚባራ ፕሮፐርቲ በዛ ደረጃ ነው እየሰራ ያለው ማለት ነው።